ራስ ምታት እንኳን ከታመምን ቤተሰቦቻችን ጭንቅላት ላይ የሚመጣው እንግዲህ ቅቤ መቀባት ነው። ሃይ ጋይስ እንዴት አደራችሁልኝ? ያለው እኔ እግዚአብሔር ይመስገን። እንግዲህ ማታ ቅቤ እንደተቀባው ታውቃላችሁ እና ጠዋት ተነስቼ ለመታጠብ ነበር ያሰብኩትኝ። እኔ ግን ከመነሳቴ በፊት ስራ የሚሰሩ ሰዎች ገብተው ነበረ እና አንዳንድ ስራ የሚሰሩ ቦታዎችን ያሳዩዋችሁ ነበረ። ይህ ኩሽና ነው። እናቴ ያው ትንሽ ስራ ሰርታ ስደክማት ስለነበር ቁጭ ብላለች። ሰላም ተብሏችኋል። በነገራችን ላይ ይሄንን እንግዲህ ሙሌት እየሞሉት ነው ታውቃላችሁ። የኩሽናው ዙሪያ ምናምን ደግሞ ትንሽ ቆይቼ በነገራችን ላይ ቤት ማሳደስ ሆነ ቤት መስራት በጣም ብዙ ነገር ነው የሚያስፈልገው። እኔ ደግሞ በድፍረት ጀምሬው በጣም እየተቸገርኩትኝ ነው ያለሁት። ኤኒዌይስ እንግዲህ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን። ጨርሻናል ማለት ሊያልቅ ነው። የተወሰነ ፓርት ነው የሚቀረው። እዚህ ጋር እንግዲህ የዶሮ ቤቴ አጠገብ ነበር የተቀባሁትኝ የታጠብኩትኝ ማለት ነው። ውሃ ምናምን ሳብኩት። ጸጉሬ ያው ቅቤ ምናምን ተቀብቻ አላቅም ፎር ዘ ፈርስት ታይም ጋይስ ሞክረው ማለት ነው። ግን ሰላም አለው ታውቃላችሁ። ይሄ ራስ ምታታችሁ ምናምን በጣም ይቀንስላችኋል። ኤኒዌይስ ኮንዲሽነር ምናምን ይዤ ነበረ እየታጠብኩትኝ። እዚህ ጋር ሲስተር ልብስ እያጠቡ ነበር ከጓደኛዋ ጋር ሆና። እናንተ ቤት ቀን በቀን ነው እንደ ልብስ የምታጠበው ትላላችሁ። እንዳልኳችሁ ልብስ ማጠብ ቤት ማጸዳዳት ምናምን እንወዳለን። ከዘር ነው መሰል ነገሩ። ብቻ አካውንቲንግ ኮፒ ሊንክ ሪፖስት እያደረጋችሁልኝ እንግዲህ 50 ሺህ ገብተናል። ወደፊት አብረን እንሄዳለን። ወደፊት አብረን እንጓዛለን። ኤኒዌይስ በራሴ ስራ እመጣለሁ ብዬ ነገራችሁ ነበረ። እሱንም እንግዲህ እመጣለሁ በራሴ ስራ። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ስሙ ይክበርልኝ ለዘላለም። ብቻ እዚህ ጋር ታጥቤ የጨራረስኩትኝ ነበረ። ጸጉር ቤት ሄጄ ጸጉሬን ምናምን እሰራለሁ። ትንሽ ለራሴ ጊዜ መስጠት አለብኝ ብዬ አሰብኳ። እኔ እህታችሁ ብቻ የጸጉር ቤቱን ብሎግ እሰራላችኋለሁ። እናንተም ብሎጉን ስሪ ወይንም ፓርትቱ በሉኝ። ኤኒዌይስ ጨርሻለሁ። እንደን እያልኩ ነው። እዚህ ጋር የጸጉር ቤቱን ፓርትቱ ላይ ጠብቁኝ። ቴንክስ ፎር ዋቺንግ ባይ